አድማጭ ተመልካቾቻችን እንዴት ቆያችሁ? የግና ሚዲያ ቤተሰቦች የሰዓቱን ዋና መረጃ ይዘን ቀርበናል። መረጃውን ከወደዳችሁት እስከ መጨረሻው አብራችሁን እንድትቆዩ እንጠይቃችኋለን። የሐኪሞች ህብረት ሐኪሞች ከሰኞ ጀምሮ ስራ እንደሚጀምሩ አስታወቀ። እንደዚሁም ዘመነ ካሴ ወደ ሱዳን መግባቱ የሚገልጽ መረጃዎች እየወጡ ይገኛሉ። እሱን ነግራችኋለን። እንግዲህ በምስሉ ላይ እንደምትመለከቱት የሚገልጽ ነገር ይታያል። እሱን ነግራችኋል። እንደዚሁም ባላማጣ የአንድ አደባባይ ፈርሷል። ይህ አደባባይ በመፍረሱ ውጥረት ነግሶ ይገኛል። ስለሱም ነግራችሁ ይኖረናል ማለት ነው። በቀጣይ ደግሞ እንደዚሁ በቆቦ አንድ ከፍተኛ የዛው የወረዳው በወረዳ ውስጥ ከፍተኛ ስልጣን ያለውም እንደዚሁ ተገድሏል። ስለሱ የምነግራችሁ ነገር ይኖራል። በጋምቤላ ክልልና በሱዳን በደቡብ ሱዳን እንግዲህ ታጣቂዎች ከፍተኛ ጥቃት እያደረሱ ይገኛሉ። የሚሊ ታጣቂዎች የሚባሉት ማለት ነው። ስለሱም ምክክር ተደርጓል። ስለሱ የምነግራችሁ ነገርም ይኖራል። በኦሮሚያ ክልል እንደዚሁ አንድ ህጻን ልጅን ደፍሮ የነበረው ግለሰብ እንግዲህ በቁጥጥር ስር መዋሉን የሚያሳይ መረጃ ወጥቷል። ስለሱም የፌዴራል ፖሊስ በቁጥጥር ስር መዋሉን ገልጿል፣ አውሎታል። ስለሱ የምነግራችሁ ነገር ይኖራል። እንደዚሁም ደግሞ ዶክተር አብይ አህመድ በርካታ ጉዳዮች አንስተዋል። ስለሱ መጨረሻ ይነግራችኋለን። ወደ መጀመሪያው ዜና ስናቀና ደግሞ የሐኪሞች አድማ ከሰኞ ጀምሮ ሊቋረጥ እንደሆነ የሐኪሞች ህብረት አስታውቋል። ጥያቄያቸው ሳይመለስ የቀረው የሐኪሞች ጥያቄ እንግዲህ ከነገ ጀምሮ ሰኞ ማለት ነው ስራ እንደሚጀምር ነው እንግዲህ የሐኪሞች ህብረት ያስታወቀው ማለት ነው። ጥያቄያችን ሳይመለስ ቢቀርም ነገር ግን ለህዝባችን ስንል ወደ ስራ ተመልሰናል ሲሆኑ የገለጹት የኢትዮጵያ የጤና ባለሙያዎች ማህበር እንዳስታወቀው ከሆነ መግለጫ አውጥቷል። በመግለጫው ወደ ስራ የምንመልሰው ጥያቄያችን ስለተመለሰልን ሳይሆን ለህዝባችን ችግር ላይ መውደቁን ስለተመለከትን ነው ሲሉ ነው የገለጹት። እንግዲህ ዶክተር አብይ አህመድ በትናንትናው ዕለት ከቲቪ ጋር በነበራቸው ቃለ ምልልስ እኔም ደሞዝ አንሶኛል፣ እኔም ደሞዝ ያስፈልገኛል ባሉ ማግስት ነው የሐኪሞች ህብረት መግለጫ ወጥቶ ወደ ስራ ልንገባ ነው ሲል ነው ያስታወቀው። እንግዲህ በርካታ ሐኪሞች እየተሰቃዩብን ነው፣ ስለነሱ ስንል ወደ ስራ እንገባለን፣ ነገር ግን ይህ ድርጊት 2 ወር ገደብ ሰጥተናል ሲል ነው እንግዲህ በመግለጫው ላይ ያተቱት ማለት ነው። የታሰሩ ሐኪሞች እንዲፈቱ በአስቸኳይ እንዲፈቱ፣ እንደዚሁም ደግሞ በ2 ወር ጊዜ ውስጥ ጥያቄያችን እንዲመለስ፣ የማይመለስ ከሆነ ግን ከዚህ የባሰ አጠናክረን አድማችንን እንደምናጠናክር ይሄ ማሳሰቢያ እንዲሆነን ሲሉ ነው እንግዲህ የገለጹት። በቀጣይ መረጃ ዘመነ ካሴ ወደ ሱዳን መግባቱን የሚያሳይ መረጃዎች እየወጡ ይገኛሉ። በ1446ኛው የኢድ ሙባረክ በዓል ላይ በሰጡት እንግዲህ መግለጫ የጻፉበት ወረቀት በአረበኛ የተጻፈበት ወረቀት ላይ ነውና ጽሁፋቸውን ያሰፈሩት ማለት ነው። በዛም ላይ እንግዲህ ይህ አርበኛ ዘመነ ካሴ ሱዳን ገብቶ ይሆን እንዲህ የሚለውን ጥርጣሬ እያሰፋው ይገኛል ማለት ነው። እንግዲህ በርካታ ሰዎችም ወደ ሱዳን ሳይሄድ አይቀርም ሲሉ እየጠረጠሩ ይገኛሉ። ባለፈው እንግዲህ ቋራ ላይ የፋኖ አንድነት መመስረታቸው ይታወቃል። ከዛም በኋላ ግን ወደ ጎጃም እንዳልተመለሰ አንዳንድ መረጃዎች ይጠቁማሉ። እንግዲህ በዛው በቋራ አድርጎ ወደ ሱዳን እንደገባ የሚገልጹ መረጃዎች እየወጡ ይገኛሉ። እንግዲህ ከሱዳን ጋር ማለት ነው ሱዳን፣ ኤርትራ እንደዚሁም ከፋኖና ህወሓት ሆነው አንድ ላይ ለመስራት ሙከራ እያደረጉ ነው እንግዲህ የሚታወቀው። እንግዲህ በምስሉ እንደምትመለከቱት በአረበኛ የተጻፈበት ወረቀት ላይ ነው ጽሁፉን ያሰፈረውና ኢድ ሙባረክ ብሎ መልእክት እያስተላልፈው። በዚህም ነው እንግዲህ አብዛኞቹ ግምት ውስጥ እንዲያሳድሩ ያደረጋቸው። በቀጣይ መረጃ የምንመለከት ሰው ደግሞ በአላማጣ ይሆናል። አላማጣ የሰማዕታት አደባባይ ነበረ። ያን የሰማዕታት አደባባይ የህወሓት ታጣቂዎች አፍርሰውታል። ነገር ግን ይህ ሲፈርስ ማታ ላይ መረጃ ሰምተው ነበር፣ የአካባቢ ማህበረሰብ ሲጠብቁ አምሽተው ነበር። ነገር ግን በፌዴራል ፖሊስ እና በመከላከያ በዛ አካባቢ ላይ ባሉ ኃይሎች እንዲበተኑ ይደረጋል። ከተበተኑ በኋላ ግን የህወሓት ታጣቂዎች ሌሊቱን አፍርሰው አድረዋል። እንደምትመለከቱት ፈርሶ ነው እንግዲህ እንደሚታየው ማለት ነው። ይህን ተከትሎ ውጥረት ነግሷል። በንጹሃንም እንደሚገደሉ መረጃዎች እየወጡ ይገኛሉ። ይህ አደባባይ በመፍረሱ እንግዲህ ከፍተኛ ውጥረት እዛ አካባቢ ላይ መስፈኑ ነው እየተነገረ የሚገኘው። እንግዲህ ይህንን ተከትሎ አዲስ መረጃ ካለ የምነግራችሁ ይኖራል። በቀጣይ መረጃ የምነግራችሁ ደግሞ የጋምቤላ ክልልና የደቡብ ሱዳን አመራሮች እንደዚሁም መከላከያን ጨምሮ ውይይት አድርገዋል። በውይይታቸውም እንግዲህ በሚሊ ታጣቂዎች ወደ ጋምቤላ ክልል እየገቡ የሚያደርሱትን ጥቃት ለማስቆም አብረን እንሰራለን ሲሉ ነው እንግዲህ ስምምነት ላይ የደረሱት። እነዚህ የሚሊ ታጣቂዎች በርካታ ጋምቤላ ክልል ዘልቀው በመግባት በርካታ ንጹሃንን ሲገድሉ የምናስታውሰው ነው። ከአሁን ቀደም እንግዲህ አንድ መኪና ላይ ተኩስ በመክፈት በርካቶችን ማቁሰላቸው ይታወቃል። ይህን ተከትሎ የክልሉ መንግስት በርካታ መግለጫዎች ሲወጣ ነበር። በርካታ ቦታዎችንም ጥሰው ገብተው መያዛቸውን የሚገልጽ መረጃም ሲወጣ ነበር። አሁን ግን ስምምነት ላይ መድረሳቸውን ነው እንግዲህ የተገለጸው።
በቀጣይ መረጃ የ13 ዓመቷን ህፃን ደፍሮ የነበረው ግለሰብ በቁጥጥር ስር መዋሉን ፖሊስ እያስታወቀ ይገኛል። የ13 ዓመት ህፃን ታዳጊን የደፈረው ግለሰብ በፖሊስ ቁጥጥር መዋሉን ፖሊስ እያስታወቀ የሚገኘው ቤተሰቦቿ ድምፅ ለሆናችሁና እናመሰግናለን ሲሉ ቤተሰቦቿ የገለጹት። ለቲግባ ኢትዮጵያ የዚህ ቀድሞ በሲዳማ ክልል ማዕከላዊ ሲዳማ ዞን ሻፍሞ ወረዳ አያንቱ ቱና የተባለችውን የ13 ዓመት ታዳጊ ደፍሮ ነበር። ይህም እንግዲህ ለበርካታ ጊዜያት ተሰውሮ የነበረ ቢሆንም አሁን ግን በቁጥጥር ስር መዋሉን ፖሊስ አስታውቋል። አያንቱ አካላዊና ስነልቦናዊ ጉዳት ደርሶባት ከትምህርት ገበቷ ተለይታ በጣሊያኒት ህጻናት ማቆያ ከ1 ዓመት በላይ እንደምትቀመጥም እንግዲህ መረጃዎች ይገልጹ ይገኛል። ይህ ግለሰብ በቁጥጥር ስር መዋሉን ፖሊስ አስታውቋል። በመጨረሻም የምነግራቸው ደግሞ ዶክተር አብይ አህመድ የተናገሩትን ይሆናል። እሱ ምንድን ነው ያሉት? ኢትዮጵያ ከአፍሪካ አንደኛ ስንዴ አምራች ሀገር ናት ሲሉ ነው የገለጹት። እንግዲህ ኢትዮጵያ ምንም አይነት ስንዴ ከውጭ አታስገባም፣ እኔም ፈርሜ አላቅም። ነገር ግን ወደ ሀገር ውስጥ የምናስገባው ለተፈናቃዮች የሚሆን ስንዴ ብቻ ነው እንጂ ለማህበረሰቡ የሚሆን ስንዴ አስገብተን አናቅም ሲሉ የነገሩት ነው።